3:12 ላይ ጳውሎስ ለዕብራውያን ሰዎች ምን ብሎ ይጽፍላቸዋል? 12 ጀምሮ ያለውን አነባዋለሁ። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ምን እንዳይኖር? ክፉና እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ፣ ክፉ የሆነ ልብ፣ የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችሁን እስከ መጨረሻ አጽንታችሁ ብንጠብቅ የክርስቶስ ተካፋዮች ሆነናል። ምን አትበሉ ይላቸዋል። ዛሬ ተብሎ በሚጠራው ቀን፣ ስለ ዛሬ ነው መኖር ያለብን። ዛሬ ተብሎ በሚጠራው ቀን እርስ በርሳችሁ ተመካከሩ፣ ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን፣ ክፉ እንዳይሆን ይላል። የማያምን ልብ እንዳይኖረን ይላል። እልከኛ እንዳንሆን የክርስቶስ ተካፋዮች ስለሆነን ይህንን የክርስቶስ ተካፋይነታችን እስከ መጨረሻው እንጠብቀው ይላል። 15 ጀምሮ ደግሞ ምን ይላል? እንጠብቀው ይልና ዛሬ ድምፁን ብትሰሙት ይላል በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ጳውሎስ እዚህ ጋር ለዕብራውያን ሰዎች ስለ ልብ ክፋት፣ ስለ አለማመን፣ ስለ እልከኝነት ነው የሚነግራቸው፣ የሚያስጠነቅቃቸው። ልባችሁ ምን አታድርጉ ይላል? እልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በጣም ይሄ ታላቅ ቃል ነው። ማለት ሰምቶ ማስመረር በጣም ከባድ ነው። እስራኤላውያን ሰምተው ነው የወጡት አይደለ? እግዚአብሔር ተናግሯቸው ነው። በሙሴ ተናግሯቸዋል። ከዛ በኢያሱ አለ። ሁሉን ነገር ሰምተው ነው የወጡት። ግን እንደነሱ እግዚአብሔር ያስመረረ አልነበረም። ቁጥር 16 ላይ ምን ይላል? ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ ሁሉ አይደሉምን? 40 ዓመትም የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነርሱ አይደሉምን? ካልታዘዙትም በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸውም ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። እና ሰምተን ወተን እግዚአብሔር እንዳናማልር እላለሁ ዛሬ። እግዚአብሔርን ሰምታችሁ እግዚአብሔር ተናግሯችሁ ከእግዚአብሔር ድምፅ ሰምታችሁ ወጣችሁ እግዚአብሔርን በመንገድ ላይ እንዳታማርሩት፣ ልባችሁን እልከኛ እንዳታደርጉ፣ ልባችንን ክፉ እንዳናደርግ፣ የማናምን እንዳናደርግ፣ እልከኛ እንዳናደርግ እዚህ ጋር እንግዲህ ለምክር ተጽፎልናል። ልባቸውን እልከኛ ያደረጉ ያስመረሩት በመንገድ ምን ብለዋል ይላል? ቀርተዋል። ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነሱ አይደሉም ወይ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። ስለ አለማመናቸው ሊወርሱት ለተገባው ለተነገረላቸው ስፍራ እንዳይደርሱ ሆነዋል። ዛሬ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ሁላችንንም ይርዳን። ልባችንን ይጠብቅ። ክፉ ልብ እንዳይኖረን ይጠብቅ። የማያምን ልብ እንዳይኖረን ይጠብቅ። ልባችን እልከኛ እንዳይሆን፣ ሰምተን ወተን እግዚአብሔርን እንዳናማርረው፣ ሰምተን ወተን በእግዚአብሔር ላይ ክፉን ነገር እንዳንናገር፣ ሃይማኖታችንን ጠብቀን እስከ መጨረሻው እንድንጸና፣ ለክርስቶስ መንግስት ተካፋዮች ሆነን እስከ መጨረሻው እንድንጸና እግዚአብሔር ይርዳን እላለሁ።